በቅድሚያ ይሄንን ስራ አጠናቀን ዛሬ እንደዚህ ለህዝብ ለአገልግሎት ክፍት ማድረግ እንድንችል የረዳን ፈጣሪ አምላክ የተመሰገነ ይሁን ማለት እወዳለሁ። የካዛንቺስን አጠቃላይ የኮሪደር ልማትና መልሶ ማልማት ስናስብ መጀመሪያ ያሰብነው ሰውን ነው። ካዛንቺስ ላይ እንደምናውቀው በጣም የተጎሳቆለ ኑሮ የሚኖሩ ለመኖር የማይመች መኖሪያ ቤት የሚመስሉ ነገር ግን እጅግ የዘመሙ ያረጁ የወደቁ ጎጆዎች የፍሳሽ ማስወገጃ የሌለበት በውስጡ ያለው የኤሌክትሪክ መስመር እንደ ሸረሪት ድር የተጠላለፈ ብዙ አደጋዎችና ወንጀሎችም የሚደረጉበት አካባቢ ከፍተኛ የኢኮኖሚ ስብራት የማህበራዊ ስብራት የነበረበት የከተማችን አካባቢ ከመሃል ከተማ አንዱ ነው። ትልቁ ማሳያ ነው። ስለዚህ መልሰን እናልማ፣ ኮሪደርን በዚህ አካባቢ ማልማት አለብን። መሰረተ ልማቱ ደቋል ብለን ስናስብ መጀመሪያ ያሰብነው ሰው ምን እናርገው ነው። ቅድሚያ ለሰው ነው። ሰው ተኮር ነን። ለሰው ቅድሚያ ሰጥተን መስራት እንድንችል ትልቅ እቅድ አቀድን። በዛ እቅድ ላይ ተመስርተን ወደ 5700 የሚሆኑ መኖሪያ ቤቶችን ገነባን። ወደ 1500 የሚሆኑ መጠለያ ቤቶችን ምንም ቤት ላልነበራቸው ሰውን ተጠግተው ይኖሩ የነበሩ በተለያየ በረንዳ ላይ ያድሩ የነበሩ ተለጣፊ ቤቶችም ጣራ ውስጥም ቆጥ ላይ ይኖሩ የነበሩ ነዋሪዎች ያሉበት እጅግ በጣም እውነቱን ለመናገር አሳዛኝ የሆነ አኗኗር ነገር ግን ደግሞ ያንን አኗኗር ለረጅም ዘመን ተላምደውት ይኖሩበት የነበረው ነው። ለነሱ መጠለያዎች ገነባን። ወደ 5700 የሚሆኑ መኖሪያ ቤቶችን ሁሉንም አይነት መሰረተ ልማትን እንደ ማሳያ ገላንጉራ ላይ አቃቂ ላይ እንዲሁም ደግሞ አራብሳ አካባቢ እንዳያችሁት ያንን መንደር መስርተን ህዝባችንን ነው ከዚህ ያነሳ ነው አሸጋገርን ወደ አዲሱ መንደር በከተማ ጽንሰ ሐሳብ የተገነባ ነው። ኔበርሁድ የሚባለው የጋራ መጠቀሚያ ስፍራዎች ያሉት ነው። ይህንን ካደረግን በኋላ አካባቢውን ማጽዳት ማንሳት ትልቅ ስራ ነበረ። እሱን ሰራን። ካዛንቺስ እንግዲህ በአጠቃላይ በካዛንቺስ ኮሪደር ውስጥ የሚሸፈነው ወደ 1000 ሄክታር መሬት ነው። እነኚህ 1000 ሄክታር መሬቶች ወደ 20000 የሚደርሱ መኖሪያ ቤቶች ይገነቡበታል። መንገዶቹ ኔትወርክ ሆነዋል። ወደ 40 ኪሎ ሜትር የሚሸፍን ነው። እነ ቸርቸር ጎዳና እነ ለገሃር ከስጢፋኖስ 4 ኪሎ ከ4 ኪሎ ስጢፋኖስ መንገዶች ሁሉ እንደገና መልሰው የለሙት በዚሁ ኮሪደር ስር እየተቀናጁ ነበርና ካዛንቺስን ደግሞ እንደምናየው መንገዱ ኔትወርክ ሆኗል በሁሉም አቅጣጫ። ካዛንቺስ መጥቶ ስለ ኮኔክቲቪቲ የማይገባው ሰው አለ ብዬ አላስብም። ክቡር ጠቅላይ ሚኒስትራችን ብዙ ጊዜ ፕሮጀክቶቻችን እናገናኝ፣ እርስ በርሳቸው የተናበቡ ይሁኑ፣ ለውጤታማነት ቀልጣፋ አገልግሎትን ለማምጣት የሚያስችሉ ይሁኑ የሚለውን ጽንሰ ሐሳብ በተሟላ ሁኔታ ካዛንቺስ ላይ መተግበር ችለናል። እግረ መንገዳችን ደግሞ ወደ እነኚህን 40 ኪሎ ሜትር መንገድ ስንገነባ መልሰን ስናድስ በርካታ መሰረተ ልማቶችን ለዘላቂ ልማት ለኢትዮጵያ ብልጽግና ለነገው ትውልድ ስንቅ የሚሆን ስራ ለዛሬው ትውልድ ደግሞ ጥሩ መጠቀሚያ ክብራችንን የሚያስጠብቅ ጽድት ያለች አዲስ አበባና የመኖሪያ አካባቢ እንድትኖረን ማድረግ የሚያስችል ማሳያ ተሰርቷል። የእግረኛ መንገዱን ካየነው ወደ 81 ኪሎ ሜትር የሚሸፍን ነው። የሳይክል መንገዱ ወደ 20.7 ኪሎ ሜትር የሚሸፍን ነው። ወደ 15 የሚደርሱ የህፃናት መጫወቻ ስፍራዎችን ገንብተናል። እሱም ብቻ አይደለም፣ በተጨማሪ ፓርኪንግ ነው ትልቁ አዲስ አበባ ላይ መንገድ የሚያጣበበውና የመንገድ ደህንነትን የሚጎዳው 40 ያክል ፓርኪንጎችና ተርሚናሎችን በዚሁ በካዛንቺስ ኮሪደር ላይ መገንባት ችለናል። እሱ ብቻውን አይበቃም። ካዛንቺስ ምንም እንኳን የደቀቀ መኖሪያ ቤት አካባቢና መሰረተ ልማት ቢኖራትም መንገድ ዳር ላይ ደግሞ ጥሩ ቢዝነስ አለ። በኮንቴነርም በተለያየ በዛው በደሳሳ ቤት አንዳንዱም ደግሞ ደህና ሻል ያለ ሆነው ንግድ ቤቶች አሉ እንደምናየው። እነኛ ንግድ ቤቶች እንዴት